ሰላም ጤና ይስጥልኝ። ዛሬ በመላው አሜሪካ የሚገኙ በሚሊዮኖች የሚቆጠሩ ሰዎችን ስጋት ላይ የጣለውን እና በመላ አገሪቱ ከፍተኛ መስተጋጎል የፈጠረውን ታሪካዊ የበረዶ አውሎ ነፋስ በተመለከተ ወቅታዊ መረጃ ይዘን ቀርበናል። ይህ ዊንተር ስቶርም ፈርን ተብሎ የተሰየመው ግዙፍ አውሎ ነፋስ ከቴክሳስ አንስቶ እስከ ሜይን ግዛት ድረስ ከ3000 ኪሎ ሜትር በላይ የሚሸፍን ግዙፍ ስፋት አለው። እንደ ብሔራዊ የአየር ሁኔታ አገልግሎት NWS መረጃ ከሆነ ከ230 ሚሊዮን በላይ ሰዎች በዚህ አደገኛ የአየር ሁኔታ ክልል ውስጥ ይገኛሉ። በኦክላሆማ፣ አርካንሳስ፣ ኬንታኪ እና ኒውዮርክ አካባቢዎች እስከ 63 ሴንቲሜትር የሚደርስ ከባድ በረዶ ይጥላል ተብሎ ይጠበቃል። በሰሜናዊ የአሜሪካ ክፍሎች የቅዝቃዜው መጠን እስከ -50 ዲግሪ ፋራናይት ዝቅ ብሏል። ይህም ለቆዳ በጣም አደገኛና ለሕይወት አስጊ ነው። ዛሬ ቅዳሜ ብቻ ከ2400 በላይ በረራዎች የተሰረዙ ሲሆን ነገ እሁድም ጭማሪ ስረዛዎች እንደሚኖሩ ታውቋል። እንደ ቴክሳስ፣ ጆርጂያ፣ ሚዙሪና ኒውዮርክ ያሉ ግዛቶች የአስቸኳይ ጊዜ አዋጅ አውጀዋል። አውሎ ነፋሱ በረዶ ብቻ ሳይሆን አደገኛ የዝናብ በረዶ ፍሪዚንግ ሬን እያመጣ በመሆኑ በብዙ ግዛቶች የመብራት መስመሮች ተቋርጠዋል። በመቶ ሺዎች የሚቆጠሩ ቤቶች በጨለማ እና ያለ ሙቀት ሂቲንግ ይገኛሉ። መንገዶች በጣም አዳላጅ በመሆናቸው ጉዞ እጅግ አደገኛ ሆኗል። በእነዚህ አካባቢዎች የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚከተሉትን ጥንቃቄዎች እንድታደርጉ እናሳስባለን። አስፈላጊ ካልሆነ በስተቀር ከቤት አይውጡ። የመብራት መቋረጥ ቢከሰት ተንቀሳቃሽ ስልኮችንና ባትሪዎችን ሞልተው ይያዙ። ቤት ውስጥ ጄኔሬተር የምትጠቀሙ ከሆነ ለካርቦን ሞኖክሳይድ መርዝ ጥንቃቄ ያድርጉ። የውሃ ቱቦች እንዳይቀዘቀዙ ፍሪዝ ጥንቃቄ ያድርጉ። ይህ አውሎ ነፋስ እስከ ሰኞ እንደሚቀጥል ስለሚጠበቅ የአካባቢውን የአየር ሁኔታ መረጃ በየጊዜው ይከታተሉ። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጉን አይርሱ። ለተጨማሪ ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ደህና ሰንብቱ። በያላችሁበት ሰላም ይሁኑ።